ኢራን በበኩሏኛም ማውቀናል ጉድጓድ ምሰናል እንዳለችው ጠንቀኛ ፍጥረት ከምስራቁ ጎራ ኃያላን ፊት አውራሪዎቹ ቻይናና ሩሲያ ጋር መክራና ዘክራ በጥልቅ ዶልታ ቀድሞውንም የወታደራዊ ኪዳን ውል ማሰሯ ይታወቃል። ወዲህም ኢራን በሆርሙዝ ወሽመጥ የተራቀቁ የአየር መከላከያዎቿን ማጥመዷን ልብ ይሏል። ኢራን ከሩሲያና ቻይና ጦር ኃይል ጋር መሳ ለመሳ ሆና በኦማን የባህር ሰርጥ ግዙፍ የተባለ የጦር ልምምድ ማድረጓም ይታወሳል። የኢራን ባለስልጣናት በተለይም መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔና የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ በተደጋጋሚ የሰሞኑ መግለጫቸው አሜሪካ ኢራንን ለመምታት ግፋ በለው እያለች ነው። በዚያ የአሜሪካ እርምጃ የሚሆን ነገር ካለ ደግሞ ኢራን አደገኛውን ውሳኔ እንድትወስን ከማድረግ የዘለለ ሌላ ፍሬ የለውም ሲሉ አስጠንቅቀዋል። አሜሪካ መገለጫና ባህሪዋ የሆነ የሚመስለውን የማዕቀብ መጣል አባዜዋን ከኢራን ጋር ግንኙነት አላቸው ባለቻቸው በቻይናና በተባበሩት አረብ ኤምሬት ንብረቶች ላይ ማዕቀብ መጣሏ ተሰምቷል። አሜሪካ በቻይናና በተባበሩት አረብ ኤምሬት ላይ የጣለችው ማዕቀብ በ6 ንብረቶችና በ2 ግለሰቦች ላይ ያነጣጠረ ሲሆን የመነሻ ጭብጡ ደግሞ ለኢራን የሰው አልባ የጦር አውሮፕላን ወይም ድሮን መስሪያ የሚያገለግል This is Iran's underground missile megacity shown to the US. In these images, broadcast by Iranian television, a massive underground complex filled with missiles ready for launch can be seen. Soldiers walk over the Israeli flag in a clear display of strength, while the Tehran regime sends a direct message to its enemies, "We are ready." This bunker is not just a weapons depot. It is a strategic fortress built to withstand attacks and ensure Iran's retaliatory capability in the event of a conflict with Israel or the United States. But what does this really mean? The global fear is that if tensions continue to rise, Israel might decide to attack Iran's nuclear facilities, an action many consider the potential trigger for a war of unpredictable scale. Iran has increased its uranium enrichment beyond agreed limits, and the shadow of a direct confrontation has never been closer. Are we witnessing the first steps toward an inevitable conflict? Share your thoughts in the comments. ኢራን ከየት አመጣችው ቴክኖሎጂውን ቢሉ ገንዘቡን ለአሜሪካ የሰማያዊ ሚስጥርን ያህል ተሰውሮባታል። ታዲያም ያንን ሁሉንም ስውር ነገር ገልጦ ለሚነግራትና ለሚያሳያት የ15 ሚሊዮን ዶላር ማሰናዳቷን የተነገረው ያ አሁን በኢራን የሰው አልባ የጦር አውሮፕላኖችን በተራቀቀ ስሌት አይነት በአይነት የሚያመርተው ኩባንያ ኪሚያ ፓርቲሲቫን ወይም ደግሞ ኪፓስ በሚል ምህጻረ ቃል የሚታወቅ መሆኑ ተገልጧል። የአሜሪካ ባለስልጣናት በሰጡት ማብራሪያ ይኸው የድሮን አምራቹ ኪፓስ ኩባንያ ከውጭ ሀገራት መንግስታት የተራቀቁ ቴክኖሎጂዎችና የገንዘብ ድጋፍ እንደሚያገኝም ደርሰንበታል ሲሉ ያሳያሉ። የኢራን አብዮታዊ ዘብ ኃይል ታዲያ ያንን ከውጭ የተገኘ ድጋፍ ተጠቅሞ የሰራቸውን የሰው አልባ የጦር አውሮፕላኖች ወይም ድሮን ከኢራን ውጭ ለሚገኙ ታጣቂ ኃይሎች እንዳብነትም ለጋዛ ሰርጦ ሐማስ፣ ለሊባኖሱ ሂዝቦላና ለየመን ሀውቲዎች ይሰጣል ሲል የአሜሪካ መንግስት ይወነጅላል። የዚያን የኢራንን የድሮን ማምረቻ አቅምም አቋምም ጨርሶ ለማጥፋት ደግሞ ስለ ማምረቻ ስፍራው ተገቢው እውቀት ሊኖር ይገባልና ቅድሚያ መረጃውን መሰብሰብ ይዟል ነው የሚባለው የአሜሪካ መንግስት። ኢራን ልክ እንደነ ሩሲያ ሁሉ በውሃ ውስጥ ተጉዞ ጥቃት የሚፈጽም ሰርጓጅ መርከቦች ባለቤት ስትሆን ልዩ የሚያደርገው ደግሞ የኢራን ሆት ቶርፒዶ በዓለም ላይ ካሉት ሁሉ ፈጣን ቶርፒዶዎች መካከል ግንባር ቀደም ነው። በውሃ ውስጥ በሰዓት 360 ኪሎ ሜትር ፍጥነት ስለሚከንፍ የጠላት መርከቦች ማምለጥ አሁን አሜሪካና እስራኤልን እንቅልፍ የነሳቸው ነገር ቢኖር ደግሞ ይህ ግዙፍ ዋሻ የተገነባው ከመሬት በታች 500 ሜትር ጥልቀት ላይ በመሆኑ እጃቸው ላይ ያለ የትኛውንም ዘመናዊ መሳሪያ ቢጠቀሙም እንኳን ማውደም አለመቻላቸው ነው። እጅግ ውስብስብ በሆነና በተራራማ ቦታ ላይ የተገነባው መጋዘኑ ረጅም ርቀት የሚምዘገዘጉ የሚሳኤል ማስወንጨፊያ ቦታዎችና የማከማቻ ክፍሎችን ያቀፈ እንዲሁም በወታደራዊ ቴክኖሎጂ ካፍ እስከ ገደፍ የተሞላ ነው። ተቋሙ የትኛውንም የሚሳኤልም ሆነ የቦምብ ጥቃትን ለመከላከል ታስቦ የተነደፈ መሆኑን ምንጮች አረጋግጠዋል። የደህንነት ተንታኞች እንዳረጋገጡት ደግሞ ይህ ረጅም ዋሻ አቀማመጡ ስልታዊና ምናልባትም ከአሜሪካም ሆነ ከእስራኤል ጥቃት ቢፈጸም በርካታ መውጫ በሮችን ያካተተ በመሆኑ መሳሪያዎችን በፍጥነት በማጓጓዝ ከባድ አጸፋ ለመስጠት ታስቦ የተሰራም ነው። ሪፖርቶች እንደሚያመለክቱት ከሆነ እንደ ሴጅልና ሻብ 3 ያሉ የረጅም ርቀት ሚሳኤሎች ከድሮን የጦርነት ቴክኖሎጂና ምናልባትም ከኒውክሌር ጋር የተገናኙ እጅግ አውዳሚ ሚሳኤሎች ጭምር በከፍተኛ ክምችት እንዳለ የሚጠቁም መረጃ ወጥቷል። ይህ ተቋም ለኢራን ስትራቴጂያዊ ጥቅም ይሰጣታል የተባለ ሲሆን ጥቃት በሚደርስበት ጊዜ ሚሳኤሎችን ከተደበቀበት
ከመሬት በታች ከሚገኘው ክፍል ውስጥ ማስወንጨፍ ይቻላል። ይህም ለጠላቶች አጸፋውን አስቸጋሪ ያደርገዋል። እንደ ጂኦፖለቲካል ተንታኞች ደግሞ የዚህ ተቋም መገለጥ እስራኤልና ዩናይትድ ስቴትስን ጨምሮ የኢራን ተቀናቃኞች ወታደራዊ ዝግጁነታቸውን ከፍ ያደርጋሉ ሲሉ ግምታ አሁን ኢራን አንዳች ቡጢ ቢያርፍባት አፍንጫን ሲመቱት አይን ያለቅሳልን ነውና ሩሲያና ቻይና በኢራን አጥቂዎች ላይ ያጻፋ በትራቸው መሰንዘራቸው ሳይታለም የተፈታ ሆኗል። ዛሬ በተሰማ ዜና ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ደብዳቤያቸውን ግጥም አድርገው ጽፈውላቸዋል ነው የተባለው። እንዲህ የሚል ነው ደብዳቤው። ይስሙኝ ጌታው በደንብ ጆሮውን ቢሉ ልቦና አረጋግተው ያድምጡኝ። በኢራን የኒውክሌር ጉዳይ ፈጠን ብላችሁ ስለመስማማታችሁ ሰጥለጥ ስለማለታችሁ ይንገሩን። ለዚያ ደግሞ የ2 ወራት ጊዜ ሰጥተናችኋል ነው ያሏቸው። ትራምፕ ሌላ የሚያቀዱትን አልሸሸጓቸውም። አያቶላውን ቴህራን በዚያ ስምምነት አልገዛም የምትል ከሆነም ሲሉ ሀገሪቱ ያንን አጥፊ አሲዳም መሳሪያ የኒውክሌር ጦር መሳሪያ እንዳትይዝ ለመከላከል እንገደዳለን ያሏቸው ትራምፕ ደገሙናም ለአያቶላው ጌታው ግልጥ ይሁንሎ እኔ በኒውክሌር ፕሮግራማችሁ ጣጣ የመጣባችሁ እንዳፋ በሰለጠነ መንገድ በዲፕሎማሲያዊ ስልት ለመጨረስ ስለፈለግሁ ነው። ያ የማይሆን ከሆነ ደግሞ ጊዜ መገፋት የለበትም፣ አሁኑኑ ነው። ያንን የማትቀበሉ የማይሆንላችሁ ከሆነም በሌላ መንገድ ችግሩን እንፈተዋለን ታያላችሁ ነው ያሏቸው ዶናልድ ጄ ትራምፕ። ይህንን ሰላም ያልገዛውን ኃይል ይገዛዋልን አሊያም ሲሆንም በውድ ሳይሆንም በግድ ናት የምትባለው አሜሪካ ፕሬዚደንቷ ዶናልድ ትራምፕ ባለፈው ሳምንት ንግግራቸው ኢራን በኒውክሌር ፕሮግራሟ ዙሪያ ከተስማማች ተስማማች፣ ካልተስማማች ደግሞ ሲሉ ኢራንን በቦምብ ሊያደባዩት መዛት ማስጠንቀቃቸው አይዘነጋም። ኢራን ያንን ተከትሎም ትናንት መግለጫ አውጥታለች። ኢራን በመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ አማካሪ አሊ ለሪጃኒ በኩል መግለጫ ሰጥታለች። እንዲህ ስትል ኢራን ጥቃት የሚሰነዘርባት ከሆነ በቀጥታ የኒውክሌር ጦር መሳሪያ ታጠቃለች ነው ያሉት። ኢራን በትናንትናው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደንታቢስ አስተያየትም ክፉኛ መቆጣቷን የተገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ እሁድ ዕለት ኢራንን በቦምብ ለመምታት መዛታቸውና ተጨማሪ ቀረጥ ሊጥሉባት መወሰናቸው ይታወቃል። የኢራን ባለስልጣናት በበኩላቸው ሀገሪቱ በዚያ መልኩ ሳለች ከአሜሪካ ጋር የኒውክሌር ድርድር እንደማትቀመጥ ማስታወቃቸው ይታወሳል። ኢራን በአሜሪካዊም በአጋር አባሮቿ አንዳች ጥቃት የሚሰነዘርባት ከሆነም በቀጥታ የኒውክሌር ጦር መሳሪያ ትታጠቃለች፣ ሌላ ምርጫ የላትም ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ደግመውና ደጋግመው ሩሲያ፣ ቻይናና ሰሜን ኮሪያ እንዲሁም ኢራን ይህችን ዓለም በተኛችበት ያስቀሯታል ሲሉ ለሴኔቱ ተናግረዋል ነው የተባለው። የትራምፕ አስተዳደር አቋምና የሽምጥ ግልቢያ ምን ሊያመጣ ምን ሊለውጥ? ሽምጥ ግልቢያ ሲባል ትራምፕ ያኔም ከሰሜን ኮሪያው ኪም ጆንጉን ጋር የ4 ሰዓታት የአስተርጓሚ ውይይት ካደረጉ በኋላ በአሜሪካ ታሪክ ማንም ፕሬዚደንት ያልሰራውን እኔ ዛሬ አከናውኛለሁ፣ ከሰሜን ኮሪያ ጋር በቃ ሁሉንም ያለውን ችግር አጠናቅቄያለሁ፣ ጨርሼዋለሁ አሉ። ወዲያው እኮ 2 ወር አልቆየም ሰሜን ኮሪያ ወደ ነገሯ ተመልሳ ያንን እንዳርጩሜ የምታስፈራራበትን የባለስቲክ ሚሳይል ሙከራዋን መጀመሯ አይዘነጋም። ትራምፕ ከፈረሱ ፊት ጋሪው እንደሚሉት እሳቸው ቀድመው ይናገራሉ ይሏቸዋል። የምንዬ ይሆን ታዲያ ትራምፕ በዚህ ግልቢያቸው ምን ሊለውጡ? Формулой 4×4 и защищенных санитарных አሜሪካና እስራኤል ከባድ ስጋት የደቀነች መካከለኛው ምስራቅ ላይ የበቀለች አንዲት ኃያል ሀገር አለች። እሷም የፋርሶቹ ኢራን ናት። እንደ ጥሬ ሊቆረጥሟት ቢመኟት የብረት ቆሎ ሆና ልቆረጥም፣ ሊወረውሯት ቢሞክሩ ደግሞ የጋመ ብረት ሆና ልጨበጥ ብላለች። ይቺ የመካከለኛው ምስራቅ ኃያል የጦር ባለቤት የፋርሶቹ ኢራን። ኢራን በመካከለኛው ምስራቅ የሚገኙትን የእስራኤልና የአሜሪካ የጦር ሰፈሮችን ዋጥ ስልቅጥ ያደርጋሉ ተብለው ተስፋ የተጣለባቸው 10 እጅግ ገዳይና አውዳሚ ሚሳኤሎች ባለቤትም ናት። በመካከለኛው ምስራቅ ተጽዕኖ ፈጣሪ የሆነች የመጣችው ቴህራን በዘመናዊ ጦርነት ውስጥ ጥቅም ላይ የሚውሉ በጣም ገዳይ የሆኑ የጦር መሳሪያዎችን የታጠቀች ሲሆን በወታደራዊ እድገቷም ብዙ ጊዜ የዓለምን ትኩረት የሳበችው ኢራን አሜሪካና እስራኤልን የሚገዳደር ስፍር ቁጥር የሌላቸው እጅግ ዘመናዊ አውዳሚና ሊመከቱ የማይችሉ መሳሪያዎችን ታጥቃለች። 10ሩ እጅግ ገዳይና ነፍሰ በላ የኢራን ሚሳኤሎች የሚከተሉት ናቸው። ከሃይፐርሶኒክ ሚሳኤሎች እስከ ገዳይ ድሮኖች ድረስ ጦርነትን ለማሸነፍ የሚረዱ 10 በጣም አደገኛ የኢራን ወታደራዊ መሳሪያዎችም።
አንደኛ ደረጃ የተቀመጠው ፋታህ ሃይፐርሶኒክ ሚሳኤል ነው። ይህ ነፍሰ በላው ዳም የኢራን ሚሳኤል ባለፉት ጊዜያት በእስራኤል ላይ ተተኩሶ አንድም የአየር መከላከያ ስርዓት ሊመክተው ያልቻለና ከ30 በላይ ዝነኞቹን የእስራኤል F-35 የጦር ጀቶችን ወደ ከሰልነት የቀየረ ምታታው የጦር መሳሪያ ነው። ከድምጽ በብዙ ጥፍ ከንፎ የተሰጠውን ኢላማ የገባበት ገብቶ ዶግ አመድ ያደርጋል። በሰዓት ከ17000 ኪሎ ሜትር በላይ ተምዘግዝጎ የአየር መከላከያ ስርዓቶችን በማምለጥ በጠላት ግዛት ውስጥ ዘልቆ ከባድ ቁሳዊ ኪሳራን ያከናንባል። ወታደራዊ ተንታኞች እንደሚሉት ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው የመከላከያ መስሪያ ቤት ፔንታጎን በሁለቱ የኒውክሌር ጦር መሳሪያ ታጣቂ ሀገራት ሀያላኑ ማለት ነው ቻይናና ሩሲያ መካከል ያለው ጠንካራ ህብረትና አንድነት እንዳስጨነቀው መግለጡን፣ ወዲህም ሩሲያ ከ160,000 በላይ ዜጎቿን ወደ ውትድርና አገልግሎት ይገቡ ዘንድ ፕሬዚደንቷ ቭላዲሚሮቪች ፑቲን ድንጋጌ መፈረማቸውን፣ ትራምፕም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ንግግር መጀመራቸውን፣ ሞስኮና ዋሽንግተን በዩክሬን ጉዳይ ከተካረረው ውጥረታቸው ባሻገር በአንዳንድ መሬቶች ጉዳይ ድርድርና ንግግር መጀመራቸውን፣ ወዲያም ቻይና በታይዋን ደሴት አቅራቢያ ግዙፍ የተባለ የጦር ልምምድ መጀመሯን በሰፊው ዘልቀንና ጠልቀን እንቃኛለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከኢራን በወጣ የዛሬ መረጃ ኢራን የአሜሪካ ቦምብ ጣይ አውሮፕላኖች የሰፈሩባቸውን ስፍራዎች እያሰሰች ለእሳት ጉርሷ ልታደርጋቸውና ለመምታት መሰናዳቷ ተገልጧል። ይህ ደግሞ ገዳይ ሲያረፍድ ሟችን ቀዠቀዣ አል ወይም ደግሞ ከበሮቹ ፊት ቁፋሮ ይሉትን መሆኑ ነው። የኢራን ጦር ኃይል በቀጥታ ለመምታት ካቀደው ስፍራ ደግሞ እነዚያ የአሜሪካዎቹ ቢ-52 ቦምብ ጣይ አውሮፕላኖች የሰፈሩበትን የህንድ ውቅያኖሱን የዲዮጎ ጋርሻን ደሴት ነው አሁን የተባለው። አሜሪካ በመካከለኛው ምስራቅ ቀጠና ምድር ብቻ ከ10 በላይ የጦር ማዘዣ ስፍራዎች እንዳሏት ይነገራል። በእነዚያ የመካከለኛው ምስራቅ ቀጠና የጦር ማዘዣዎቿ ደግሞ ከ50,000 በላይ ወታደሮች ቋቅ እስኪላቸው የታጠቁ እንዳላትም የኢራን ባለሥልጣናት ይገልጣሉ። ያ የዲያጎ ጋርሻ ደሴት ከህንድ በስተደቡብ በኩል በሚገኘው የህንድ ውቅያኖስ በ1100 ማይል ርቀት ላይ የሚገኝ ስፍራ ነው። ኢራን ታዲያ አሁን በዚያ ስፍራ ጥቃት የምትፈጽም ከሆነ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሊወስዱ ያሰቡትን የበቀል ጥቃት ቀድሞ የሚያኮላሽና ጨርሶ የሚያመክነ አው ተብሎለታል። ስውሩ የምድር ውስጥ የሚሳኤል ከተማ ምድር ላይ የእስራኤል ባንዲራ ለመረማመጃ ተነጥፏል። የኢራኑ የጦር መሪ ጀነራል መሐመድ ሁሴን ቢሬሪና የመሳሪያዎቹ ሁሉ ማምረቻ ዋና አዛዥ ጀነራል አሚር አሊ በተነጠፈው ባንዲራ ላይ እየተረማመዱ የሚሳኤል ከተማውን ሲያስጎበኙ በ85 ሰከንድ ቪዲዮ ታዩ። ከባንዲራው ከፍ ስንል እዛ የምድር ውስጥ ከተማ በመቶዎች የሚቆጠሩ ሚሳኤሎች ተሰድረዋል። አደገኞቹ ሚሳኤሎች እንደ ሰላማዊ ነገር ተወልውለው ተኝተዋል። ከነዚህ ሚሳኤሎች መካከል ደግሞ የሚበዙት በጥቅምት ወር 2023 እስራኤልን የደበደቡት ጋድርና ቃሲም ናቸው። በጉብኝቱ ወቅት ጀነራሎቹ እኛ በየሳምንቱ አዳዲስ ተመሳሳይ የሚሳኤል ከተሞችን መገንባት እንችላለን፣ ምክንያቱም እኛ ኢራናውያን ነን ሲሉ ተደምጠዋል። በእርግጥ ባለሙያዎች በሚወጣበት ግዙፍ ገንዘብ በሚፈልገው የሰው ኃይልና ጊዜ ነገሩ የማይቻል ነው ይላሉ። ግን ኢራን የማትገመት ናትና ያሉትን ላለማድረጓ ምንም ማረጋገጫ የለም። የኢራን የሚሳኤል ከተሞች።
ኢራን እስካሁን ከምድር ስር የተሰሩ 4 የሚሳኤል ከተሞች እንዳሏት ይፋ ያደረገች ሲሆን ከነዚህ መካከል በ2020 ይፋ የተደረገውና በምዕራባዊ ክፍሏ የሚገኘው የመካከለኛ ርቀት ባለስቲክ ሚሳኤል ማከማቻ አንዱ ነው። ከዚህ በተጨማሪ ከ2021 እስከ 2023 ድረስ በሰሜናዊና በመካከለኛው ኢራን አዳዲስ የረጅም ርቀት ሚሳኤልና ድሮን ማከማቻም ጨምራለች። አሁን የገለጠችው አዲሱ የሚሳኤል ከተማ ደግሞ የሚገኘው ለእስራኤል ቅርብ በሆነው ሆርሙዝ አካባቢ ነው። ከ3000 በላይ የሚሆኑት የኢራን ሚሳኤሎች እስከ 2500 ኪሎ ሜትር ድረስ የሚወነጨፉ ሲሆን አብዛኞቹ ተከማችተው የሚገኙት ዋሻዎች ውስጥ ነው። እነዚህ ድብቅ ሚሳኤሎች በመካከለኛው ምስራቅ የጉልበት መለካከያ ሆነው የሚያገለግሉ ሲሆን የወታደራዊ ቴክኖሎጂዎች እያደጉ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችንና ሚሳኤሎችን በስፋት ጥቅም ላይ እንዲያውሉ እያደረጉ ነው። ለዚህም ነው ኢራን በማዕቀብ ሳትደክም በሯን ዘግታ ሚሳኤል የምትቀርጸው። በቀጠናው በተለይም በኢራን ይደገፋሉ የሚባሉ ሂዝቦላ፣ ሁቲና የሐማስ ታጣቂዎች የርቀት መጠናቸው የተለያዩ ሚሳኤልና ሮኬቶችን ከኢራን የሚሳኤል ከተሞች እየመዘዙ ታጥቀዋል። እነዚህ ቡድኖች በማስታጠቅና በመደገፍ ዋነኛ ተዋናይ የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብም ውስጥ ሆና የሚሳኤል ቴክኖሎጂዎቿን ማሳደግ ላይ በትኩረት እየሰራች ሲሆን ስትፈልግ ትገልጣቸዋለች እንጂ የት እንደምትሰራና ምን ያክል እንደምትሰራ